መናፍቃን ለምንድነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ ባበደ ውሻ ይመስላቸዋል። ምን ይላል ቅዱስ ኤጲፋኒዎስ? መዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ። ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንም ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። እሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሕሊና ላቲ ስብሐት የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንግዲህ ስላበዱ ውሻ ነው። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አክልብት ዘማውያን። ኢየሩሳሌም ልጆችሽ እንደ ዲዳ ውሾች ሆኑ፣ እንዳበደ ውሻ የሚሉ። እንዲሁም ነቢዩ ኢሳይያስ ዲዳ ውሾች ይላቸዋል። ውሻ ሲያብድ ጠላት ሲመጣ መጮውን ሁሉ ያቆማል። እነዚህ ቅዱሳንን ሁሉ አናመሰግንም የሚባሉ ዲዳ ውሾች ናቸው። ቤተሰቡን ጠላት ሲወረው የማይጮህ ውሻ ዲዳ ውሻ እንደሚባል እመቤታችንን አላመሰግንም የሚል አንደበት ዲዳ ውሻ ነው። ባለቤቱንም አያውቅም ቤተሰቡንም አያውቅም ብሎ ይነገራል። ከዚህ የተነሳ ነው። ስለዚህ ከዚያ አንቺ ከተወለድሽ ጀምሮ ይላል አባ ጊዮርጊስ አንቺን ዲያብሎስ አጥብቆ ይጠላሻል ይላል። የአንቺ ስም ሲጠራ ይናደዳል። ከሁሉም ነገር በላይ ሰይጣን የአንቺን ስም ሲሰማ አጥብቆ ይበሳጫል። አንቺ ከተወለድሽ ጀምሮ እረፍት አላገኘምና ይላል። ሴቲቱ ጣለችን ያለ አንደበት ሴቲቱ አዳነችን ማለት ምንድን ነው ነውሩ? እንዲሁ እኮ ይገርም። እግዚአብሔር እንግዲያማ ሔዋን ጣለችኝ ማለትም ብለህ እግዚአብሔር ጣለ ይበላ። ሔዋን ጣለችኝ ካልክ ለመውደቅህ የጣለ እግዚአብሔር ቢሆንም ለመውደቅህ ሔዋን ምክንያት ከሆነች ያነሳህ እግዚአብሔር ቢሆንም ለመነሳትህ ምክንያት ድንግል ማርያም ናት። ይህን ማወቅ ይገባል። ነገረ ድነትን አለማወቅ ፈጽሞ ይሄ ነው። ስለዚህ እመቤታችንን የሚሰድዋት ምክንያት ፈልገው እንዲሁ እኮ ይገርማል እኮ እናንተ። ምክንያት ፈልገው የሚሰድዋት የሚያጣጥሏት እንዳይጠቀሙ ነው። መጠቀሚያቸውን ዲያብሎስ በጣም ዋና መጠቀሚያን ማስጠላት ልማዱ ስለሆነ ነው።